ሰላም ኤቭሪዋን እንዴት ናችሁልኝ? ዛሬ 17ኛ ቀናችን ነው። ኮንሲስተንሲ ለሃሉ የት አባቱ እንደዚህማ ለውጥ እናያለን። በደንብ ነው አልያው። ኤኒዌይ ዛሬ ስፖርታችን የሚሆነው እርምጃ ሩጫ፣ ከቻለን ደግሞ በቃ ምን ያህል እንደምንሄድ እናየዋለን ማለት ነው። አሁን ቺያ ሲድሳችንን እንጠጣለን። ከዛ በኋላ አብረን እንውላለን። በነገራችን ላይ ቺያ ሲድስ ወይ ማታ ዘብዝፎ ማደር ወይ ደግሞ ከመጠጣታችሁ በፊት 15 ደቂቃ አስቀምጣችሁት ነው መጠጣት ያለባችሁ እንጂ ወዲያውኑ ከተጠጣ ምንም እንትን የለውም፣ ጥቅም የለውም። ለዛ እዚህ ጋር 15 ደቂቃ አስቀምጬው ነው ከዛ በኋላ የጠጣሁት። እና ደግሞ ሞሪንጋ ማትፈልጉ ከሆነ መራራ ነገር ማትፈልጉ ከሆነ ይሄኛው በጣም ደስ ይላል። ምንም እንደውም ሞር እንትን ነው ለስላሳም ነው፣ ግን በጣም ደስ ይላል ጣዕሙ። ኤኒዌይ ዋክ ወጣን ወደ ማታ ላይ እና እንዳልኩት ስፖርት ወክ እያደረኩ እወጣለሁ ብዬ ነበር። አጋጣሚ ሆኖ ባዛር ነገር ነበር እና በጣም ደስ ይል ነበር። በጣም የተለያየ እንትኖች ነበሩ የሚሸጡ። በብዛት ቢበላ ነገር ነበር እንደ ኦቾሎኒ ማር፣ በኦቾሎኒ አይነት ሉኩማ፣ እንደ ጮርናቄ ማለት ነው እና የተለያዩ ጣፋጮችም እንዲሁም ደግሞ ለጤና ለመጠበቅ የሚሆኑ ምግቦች ምናምን ነበሩ እና በጣም እና ረጅም ነበር። ሳላስበው ወደ 2 ሰዓት ምናምን የተራመድኩት። ደስ ይል ነበር። ጥሩ ስፖርት ነው የሆነልኝ። እንደዚህ የተለያዩ ሳላስበው እያየውኝ ምናምን ስለነበር እንደፈለኩት ሩጫ ሮጥ አልቻልኩም። ምክንያቱም አቴንሽኔን ይሄ ስቦት ስለነበር ይሄንን ነበር ሳይ ነበረው። ላሳያችሁ እናንተም እዩት። በጣም ደስ ይል ነበር። ብቻ እዚህ ጋር እንደምታዩት የተለያየ የወይራ ፍሬ፣ ማር፣ ቺዝ በጣም ብዙ አይነት ነበሩ። ኢቭን ለፊት የሚሆኑ ለቆዳ ለጤና የሚሆኑ ከረሜላ የቤት ውስጥ የተሰራ ማለት ነው። እዚህ ጋር ቺዞቹ ናቸው። በጣም ዘይት፣ በጣም ብዙ አይነት ነበር የነበረው። ብቻ መቅመስም ይቻል ነበር። ከመግዛት በፊት ቀማምሻለሁኝ፣ አስቻለኝም ነበር እና በጣም ደስ ይል ነበር። በአጭሩ ስፖርት ወጣለሁ ብዬ ሳላስበው እንደዚህ አይነት አጋጠመኝ ማለት ነው። ሳላስበው ነው እውነት ባዛር መሆኑን አላውቅም ነበር እና ደስ ይል ነበር ለማለት ያክል ነው። ነገ ግን በስነ ስርዓት እሰራለሁ። ወይም ቤት ውስጥ ነው እንደውም የምሰራው ከቻልኩኝ፣ ወይ ደግሞ ውጪ እናያለን። እስቲ የነገ ሰው ይበለን። የዛሬው ቀን በዚህ አልፏል። ለማንኛውም ሌላ ብዙም መቅረጽ አልቻልኩም ነበር። ከዚህም በላይ ነበር፣ ውስጥ ለውስጥ ነበረ። አልተመቸኝም ነበር ስልክ ለመያዝ እና ይሄንን ይመስል ነበር በአጭሩ። በሌላ ቪዲዮ እስክንገናኝ መልካሙ ነው እመኝላችኋለሁ። ደህና ሁኑልኝ።